መርጦ ስመ ክርስትና ሀብተ ወልድ የሚሰጥበት የክርስትና ተዋህዶ የሚፈጸምበት ከመሆኑም ባሻገር የነፍስ መዳኛ የስጋ መጠገኛ የሚገበይበት ብርቅዬ ቦታ ነው። መርጦ በሰሜን ወሎ ዞን በሀብሮ ወረዳ የምትገኝ ቀበሌ ስትሆን በውስጧ በርካታ ሃይማኖታዊ ታሪካዊ ያላቸው ቅርሶችን ይዛለች። የመርጦ መካነ ሳህል ደብረ ኢየሱስ ቤተክርስቲያን በአጼ ልብነ ድንግል ዘመነ መንግስት በ1500 ዓመተ ምህረት በበቁ አባቶች ታቦተ ሕጉ በአራት ማዕዘን የሚፈልቁ 7 ምንጮች ባሉበት መስቀለኛ አምባ ላይ ቤተክርስቲያኑ የተመሰረተ መሆኑን አባቶች ያስረዳሉ። በአካባቢው የሚኖሩ ህዝቦች የአነጋገር ስልትን የሚያውቁ መጽሐፍ አንባቢና ብሉይና ሐዲስ ኪዳን ሙሉ ወንጌል ተመራማሪ መፈላሰፍ የሚችል ጥንታዊና ብሔራዊ ባህልን የሚዘክር መንፈሳዊ እምነቱ ከኪነ ጥበብ ጋር አዛምዶ የሚኖር ህዝብ ያለበት ስመ መልካም ቦታ ነው። ለዚህም ነው የእጁ ባላባት የነበሩት ራስ ወሌ ብጡል በ1888 ታቦቱን በመደበር ህዝቡን በማብላትና በማጠጣት ፍርዱን በማስተካከል ያስተዳድሩት የነበረው። ራስ ወሌ አጸደ ቤተክርስቲያን ማሰራት ብቻ ሳይሆን መንፈሳዊ ትምህርት ቤት እንዲስፋፋ ጥረት ያደርጉ ነበር። የአካባቢውን ያኗኗር ዘይቤ በባህላዊ ሙዚቃ መሳሪያ እያንጎራጎሩ እንዲሉ ነበር። የህዝቤ መርጦ መንገድ ሌሊት ያለ ብርሃን አያስኬድ፣ እስኪ ተቀመጥ ይንጋል፣ ቆይ ቀን ይውጣል በማለት ያንጎራጉሩ ነበር። በዚሁ በመርጦ ቀበሌ የሚገኘው የመርጦ መካነ ሳህል ደብረ ኢየሱስ ቤተክርስቲያን በውስጡ ከ130 ዓመት በላይ እድሜ ያስቆጠረ የብራና መጽሐፍት፣ የወርቅና የብር ቅብ የሆኑ የራስ ወሌና የአቡነ ይስሐቅ ወንበር፣ መስቀሎች፣ ጸናጽሎችና ጽዋ ከእቴጌ ጣይቱ ከአጼ ምኒልክና ከአጼ ኃይለ ሥላሴ የተበረከቱ ልዩ ልዩ ታሪካዊ ቅርሶችን ይዟል። በ1886 ዓመተ ምህረት በራስ ወሌ ብጡል አማካኝነት ተጀምሮ በ1888 ዓመተ ምህረት ከአድዋ ድል በኋላ የተጠናቀቀው ይህው ቤተክርስቲያን ጥገና ቢደረግለትም አሁን ላይ በውስጡ የነበሩ ሃይማኖታዊ ስዕሎች ሙሉ በሙሉ ተቀዳደው የወደቁና የቤተክርስቲያኑ በስተምስራቅ በኩል የሚገኘው ውጭ ክፍሉ እየተሰነጣጠቀ በመሆኑ የድረሱልኝ ጥሪውን እያሰማ ይገኛል። የማንነታችን መገለጫ ቅርሶቻችንን መጠበቅና መንከባከብ ይገባልና በመርጦ መካነ ሳህል ደብረ ኢየሱስ ቤተክርስቲያን በውስጡ የሚገኙ ቅርሶችን በአቀማመጥና በቦታ ጥበት ምክንያት ለብልሽት እየተዳረጉና የነበሩት እንዳልነበሩ የሆኑ ስለሆነ ቅርሶቹ የሚቀመጡበት የሙዚየም ማዕከል ግንባታ ተገንብቶ ቅርሶቹን ለትውልድ ማስተላለፍ እንደሚገባ የሚመለከተው አካል በትኩረት ሊያዩ እንደሚገባ መልእክታችንን እናስተላልፋለን።